የአምስት ጊዜ የባላንዶር አሸናፊውና የቀድሞ የማንቸስተር ዩናይትድ የሪያል ማድሪድና የዩቬንቱስ ኮከብ ተጫዋቹ ክርስቲያኖ ሮናልዶ በስፔን ሴጎንዳ ዲቪዚዮን ላይ እየተጫወተ የሚገኘውንና በሳውዲ ኢንቨስትመንት ግሩፕ ባለቤትነት የተያዘውን ቡድን አልሜሪያን እንግዲህ 25% ድርሻ መግዛቱ እየተነገረ ይገኛል። በስፋት ከምንጊዜ ምርጥ ተጫዋቾች ውስጥ የሚመደበው ክርስቲያኖ ሮናልዶ ቀደም ብሎ የአንድ ክለብ ባለቤትነት ድርሻን ለመግዛት ፍላጎት እንዳለው ሲነገር ሰንብቶ የነበረ ሲሆን በስፔኑ ውስጥ የሚገኙ ቡድኖችንም ሲመለከት እንደነበር ይታወቃል። ክርስቲያኖ ሮናልዶ ከግዢው በኋላ እንዲህ ሲል ተናግሯል። አልሜሪያ ለኔ ሀገር እንግዲህ እጅግ በጣም ቅርብ የሆነ ቡድን ነው፣ እጅግ በጣም ጓግቻለሁኝም እንግዲህ ሲል ተናግሯል። አልሜሪያ በሴጉንዳው 3ኛ ደረጃ ላይ መቀመጥ የቻለ ቡድን እንደሆነ ይታወቃል። እንደሚታወቀው ሪያል ቫላዶሊድን ትልቁ ሮናልዶ ሉዊስ ናዛሪዮ ደ ሌማ እንደገዛው ይታወቃል። አሁን ደግሞ ክርስቲያኖ ሮናልዶ በሴጉንዳው እየተጫወተ የሚገኘውን አልሜሪያን ገዝቷል። 3ኛም ደረጃ ላይ የተቀመጠ ቡድን ነው። ምናልባትም በመጪው የውድድር ዓመት ደግሞ ለስፓኒሽ ላሊጋ ብቁ የሚሆን ቡድን እንደሆነም ይገመታል ማለት ነው። በቅርብ ደግሞ የቀድሞ የክርስቲያኖ ሮናልዶ የቡድን አጋር የሆነው ሰርጂዮ ራሞስ ቡድን ገዝቶ እንደነበር ይታወሳል። ይህንንም ተከትሎ የተለያዩ ተጫዋቾች እንግዲህ አሁን የክለብ ባለቤትነት ድርሻን እየገዙ መሆናቸውን ተከትሎ በሚቀጥሉት ዓመታቶች ምናልባት ሪታየር ካደረጉ በኋላ በእንዲህ አይነት ቢዝነስ ውስጥ ቆይተው ራሳቸውን በገቢውም ደረጃ ጠንካራ አድርገው ሊመጡ እንደሚችሉ ይጠበቃል። የሚቀጥሉት ዓመታቶች ክርስቲያኖ ሮናልዶ በአልሜሪያ ብቻ ላይወሰን ይችላል። የተለያዩ ቡድኖችንም እንግዲህ የክለብነት ድርሻ ባለቤትነትን ሊገዛ እንደሚችል እየተገመተ ይገኛል። ክርስቲያኖ ሮናልዶ ወደ ሳውዲ ካመራ በኋላ በሀብት ደረጃ እጅግ በጣም ከፍተኛ ገንዘብ እያገኘ መምጣቱ ይታወቃል። ይህንንም ተከትሎ አሁንም ገንዘቦችን ፈሰስ እያደረገ በተለያዩ ቢዝነሶች ውስጥም ሊሳተፍ እንደሚችል መረጃዎች እያሳዩ ይገኛሉ። ሴኔጋላዊው ተጫዋች ኒኮላስ ጃክሰን በባየር ሙኒክ ቤት ደስተኛ እንዳልሆነ እንግዲህ የጀርመኑ ታማኝ የመረጃ ምንጭ ቢልድ ይዞት የወጣው መረጃ እያመላከተ ይገኛል። በክረምቱ የዝውውር መስኮት የመጨረሻ ቀናቶች ላይ ድራማዊ በሆነ መልኩ በውሰት ውል ቼልሲ ለቆ መዳረሻው ባቫሪያኖቹ ባየር ሙኒክ ቤት መሆን የቻለው እንግዲህ ኒኮላስ ጃክሰን በባየር ሙኒክ ቤት እጅግ በጣም ውስን የጨዋታ ጊዜዎችን እያገኘ ነው የሚገኘው። ይህንንም ተከትሎ በባየር ሙኒክ ቤት ደስተኛ እንዳልሆነ ነው መረጃዎች የሚያሳዩት። የክረምቱም ጊዜ ሲመጣ ታዲያ ኒኮላስ ጃክሰን ዳግም ወደ እናት ክለቡ ቼልሲም የሚመጣ መሆኑን መረጃዎች ያሳያሉ። እንደሚታወቀው የጀርመኑ ክለብ ባየር ሙኒክ በተጫዋቹ ላይ እንግዲህ ኮንትራት አለው። ይህም ኮንትራት እንግዲህ የሚሆነው ዳግም የመግዛት አማራጭ አለው። ነገር ግን ያንን አማራጭ እንደማይጠቀም ስፖርት ቢልድ ይዞ የተወጣው መረጃ እያመላከተ ይገኛል። ኒኮላስ ጃክሰን ከሰሞኑ እየወጡ እንደሚገኙ መረጃዎች ከሆነ በአዲሱ የቼልሲ አሰልጣኝ ሊያም ሮዜኝ ስር የመስራት እድል እንዳለውም መረጃዎች ሲያሳዩ ከርመው ነበረ። ይህንንም ተከትሎ ምናልባት ክረምት ላይ ዳግም ወደ ባየር ሙኒክ የሚመለስ ከሆነ ግን በዛው ቤት የሚቆይ ከሆነ ፍላጎቱ አሁንም የሚከበር ይሆናል፣ ኮንትራቱ ላይ ባለው አንቀጽ መሰረት ማለት ነው። ነገር ግን ወደ ቼልሲ የመመለሱ ነገር አይቀሬ እየሆነ የመጣ ይመስላል። እንግዲህ ከሴኔጋል ጋር ደግሞ የ2026 የዓለም ዋንጫ ተሳታፊ መሆኑን ተከትሎ ተጫዋቹ የጨዋታ ጊዜዎችን እንደሚፈልግ ነው መረጃዎች የሚያሳዩት። ቼልሲዎች አሁንም ኒኮላስ ጃክሰንን የመሸጥ ፍላጎት ካላቸው ግን የስፓኒሽ ላሊጋ በርካታ ቡድኖች ተጫዋቹ ላይ ፍላጎት እንዳላቸው መረጃዎች ሲያሳዩ ከርመው ነበረ። ቀያይ ሰይጣኖቹ ማንቸስተር ዩናይትዶች በመጪዎቹ ጊዜያቶች ላይ የተከላካያቸውን እንዲሁም ደግሞ ከአምበሎቻቸው ማዕከል የሆነውን የሃሪ ማጓየርን ኮንትራት ለማራዘም ፍላጎት እንዳላቸው እንግዲህ ቢቢሲ ስፖርት ይዞት የወጣው መረጃ እያመላከተ ይገኛል። ሃሪ ማጓየር እንደሚታወቀው በሚመጣው ክረምት ከማንቸስተር ዩናይትድ ጋር ያለው ኮንትራት የሚጠናቀቅ ነው የሚሆነው። ይህንንም ተከትሎ ተጫዋቹ በማንቸስተር ዩናይትድ ቤት የመቆየት ከፍተኛ ፍላጎት እንዳለው ይታወቃል። አዲሱ የቡድኑ አሰልጣኝ ማይክል ካሪክ በጊዜያዊነት ቢሾምም እንግዲህ በአሰልጣኝነት በሃሪ ማጓየር ላይ ግን ትልቅ እምነት እንዳለው እየተነገረም ይገኛል። ይህንኑ ተከትሎ ማንቸስተር ዩናይትዶች ለረጅም ጊዜ ምናልባት እስከ 3 ዓመት በሚደርስ ኮንትራት ሃሪ ማጓየርን በቀያይ ሰይጣኖቹ ቤት እንዲጫወት ፍላጎት እንዳላቸው እየተነገረ ይገኛል። ሃሪ ማጓየርም ቢሆን በማንቸስተር ዩናይትድ ቤት ደስተኛ ነው እየተባለም ነው። ሃሪ ማጓየር እንደሚታወቀው በ80 ሚሊዮን ፓውንድ ከሌስተር ሲቲ ማንቸስተር ዩናይትድን ከተቀላቀለ በኋላ በወጥነት ብቃቱን ማሳየት ሳይችል ቢከርምም በቅርብ ጊዜያቶች ግን በቀያይ ሰይጣኖቹ መለያ ለውጦችን እየፈጠረ እንደሆነ ይታወቃል። እንደውም በመጨረሻ ደቂቃዎች ለቡድኑ ተቀይሮ እየገባ የሚያስቆጥራቸው ጎሎችም ለቡድኑ ልዩነትን እንዲፈጠር ሲያደርገው ተስተውሏል ማለት ነው። ተጫዋቹ እንደሚታወቀው ባለፉት በካሪክ ስር በጀመረባቸው 3 ጨዋታዎች 2 ክሊንሺቶችንም እንግዲህ አስጠብቆ መውጣት የቻለ ተከላካይ እንደሆነ ይታወቃል። ሃሪ ማጓየር ታዲያ ኮንትራቱም በዚህኛው ክረምት ሳይጠናቀቅ በፊት በሚቀጥሉት ወራት ኮንትራቱን የማያራዝም ከሆነ ግን በፍሪ ኤጀንት ቡድኑን የሚለቅበት እድልም ከፍተኛ እንደሆነ እየተነገረ ይገኛል። ነገር ግን መጪዎቹ ሳምንታት
ጊዜያቶች የተጫዋቹን ኮንትራት የማራዘም ከፍተኛ እድል ሊኖረው እንደሚችልም እየተነገረ ይገኛል። ምናልባት ሃሪ ማጓየር በወጥነት ማንቸስተር ዩናይትድን በድንቅ ብቃቱ አሁንም የሚያገለግል ከሆነ በ2026 በቶማስ ቱሄል እንግዲህ ስብስብ ውስጥ ሊካተት ይችላል። ለሶስቱ አናብስትም እየተባለ ይገኛል። እንደሚታወቀው በጋሬት ሳውዝጌት ስር በድንቅ ብቃታቸው ከሚታወቁ እንግሊዛውያን ተጫዋቾች መካከል አንዱ ሃሪ ማጓየር እንደነበር ይታወቃል። የሊደርሺፕ ብቃቱም ከፍተኛ መሆኑን ተከትሎ ታዲያ በመጪዎቹ ጊዜያቶች ቶማስ ቱሄል የብሔራዊ ቡድን ጥሪ በ2026 የዓለም ዋንጫ ላይ ሊያቀርብለት እንደሚችል መረጃዎች ያሳያሉ።